በልታይ ነበር። ሰላም ቤተሰብ፣ ዛሬ መነሻችንን ከሲግናል እናደርጋለን። መዳረሻችን የሚሆነው አያት አደባባይ ነው። እዛ እስክንደርስ ሰላም ፋሚሊያንስ ጎላጎል ደርሰናል። ቀጣይ መዳረሻችን መገናኛ ይሆናል። ሌትስ ጎ። መገናኛ ደርሰናል ፋሚሊ፣ እንቀጥላለን። ዳይ ጉርድ ሾላ ደርሰናል። ሴንቸሪ ሞል የለም። እስካሁን ከነዷቸው ወደዚህ ምርጡና አጭሩ መንገድ ይመስለኛል። በልታይ ነበር ያቺ ቢት እንዲህ ይቻላል እንዴ? ሹፌሮቻችን እኛንም አስቡ። በእኛ መንገድ ላይ እየነዱ እኛን መቅጨት ከባድ ነው። በዛ እግረኝ ትንሽ ታገታለች። ገፋ ሳልተ ምሕረት እየደረስን ነው። ዛሬ በጣም አጠረብኝ። ከመገናኛ ሳልተ ምሕረት ኦልሞስት 3 ደቂቃ ግን ያበደ ጋሪና ሳይክል ተዋደው ነው የሚሄዱት። እሱ በዛ ነው ወገን ሳልተ ምሕረት ደርሰናል። ግን መውረጃ የለንም። ደስ የሚለው በዛው ሳልተ ምሕረት በሯን እንሳለማለን። ሳልተ ምሕረት በሯን ተሳልመን ወደ ቀጣይ መዳረሻችን ሰው ግልጥጥ እያለ ነው የሚሄደው። አንድ ግን ከባድ ትሪፕ ያስፈልገናል። አንድ 40 ኪሎ ሜትር አልፎኝ ነበር መኪናው።
ጥልቅ ቢል ኖሮ እንደዚህ አይነት ቫይቦች ሲያስጠሉ ውሃ ማጠጫው ተቦ የተሳሰል ቢግ ሀስል ስፒድ ላይ ከሆናችሁ ሊገለብጣችሁ ይችላል። ደግሞ አይታይም ከርቀት ሀገር ሰላም ብለህ ስትጨፈጭፍ ይገለብጣል። በሚገርም ፍጥነት በሚገርም ሞራል ሴሚሲ ሚካኤል ደርስ ከዚህ በኋላ አንድ ትሪፕ ነው የሚቀረን። አያት እንገናኝ። ወሳ ፋሚሊ ሉክ አት ዲስ አያት ደርሰናል። አያት አደባባይ ዋን ትሪፕ ወደ ሰሚት አደባባይ እናደርግና ሪቨርስ እናደርጋለን። ዛሬ በወጣንበት ነው ተመልሰን የምንገባው። ይቺን የሄድናትን መንገድ እንደግማታለን። አሁን ፍሊፕ ልናደርግ ስለሆነ ዳይሬክትሊ ሰሚት አደባባይ እንገናኝ። ፍሊፕ አድርገን ሰሚት አደባባይ ደርሰናል። ከዚህ በኋላ የመጣነውን መንገድ መርሰን ሪፒት የምናደርግ ነው። ከሚደብረው ፓርት ውስጥ የዚህ ጎማ ፓርት በጣም ከስፒድ ላይ ከሆናችሁ ይዟችሁ ነው ግምስ የሚለው። ሲሄድ በጣም ነው ፍሊፕ እያደረኩ ነበርና ቁልቁለትም ስለነበረ እንዴት እንደተረፍኩ ነው የማውቀው። ነጥሬ ነው የተነሳሁት። ግን ኢትስ ዊርድ ነው። ጎማዎቹ በጣም አስቸጋሪ ናቸው። ለማንኛውም ስንመለስን ፍሊፕ አድርገናል። አያት አደባባይ ልንደርስ ትንሽ ነው የቀረ። ኦልሞስት 1-2 ደቂቃ ነው። መልሰን አያት ደርሰናል። አሁን ወደ ሰፈራችን የመጣናትን መንገድ ቀጣይ መዳረሻችን ሚካኤል ነው የሚሆነው። እንግዲህ እዚህ ጋር ያልቃል የዛሬያችን ትሪፕ። ሰኞ እስክንገናኝ ድረስ በአዲስ ቪዲዮ እሁድ እስክንገናኝ ድረስ መልካም ቆዩልኝ። ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። መቀላቀል የሚፈልግ መቀላቀል ይችላል። ሰኞ፣ ሮብ፣ አርብ ለአንድ ትሪፕ ይኖረናል። በቀሩት ቀናት ደግሞ ናይት በማታ የምናደርገው ይሆናል። እንግዲህ ሰላም ሁኑልኝ ቤተሰብ። ጉድባይ